ናፍቆቴ አራት ባህር አቋርጦ መጥቶ እንደ ቀስተ ደመና ልቤ ላይ የተተከለ ሐሳቢ እንደ ባዶ የወተት ቅል ወዳና ወዲህ ቢወዘውዘኝ ከእናቴ ከአባቴ ከእህት ወንድሜ ከስንት ዘመድ ተፈጥሬ ብቻዬን በበረዶ በረሃ በተንኮለኛና አስመሳይ ፈረንጅ መሃል አንዴ ትምህርቴ አንዴ ስራ ስትል ዝም ብለኝ ብቻዬን የቀረ ከርታታ ዝምተኛ ብቸኛ ልጄ ዋቁ አባገዳ ከጤና እንደምን አላህ ይልኝ እኔና እናቴ አታቱ አፈርና ውሃ ምክንያት አርጎ ከመሬት ላይ በቆሎና ማሽላ አብቅሎ ማበላ ከላሚ ብብቱ ወተት ቅቤ አይብና ኦጎት አውጥቶ የሚቀልብ ደግ የሰማይ የምድር አምላክ ይመስገን። ከጤናችን ደህና ነን። ደህና ነኝ ብዬ ቢነግሪ እንደው የተለምዶ ሰላምታ አይደለም፣ እውነቴን ነው። ኢትዮጵያ በሙሉ አንድ ሙቀጫ ውስጥ ገብቶ በረሃብ በችግር በጠገበ መንግስት ቦምብና ጠመንጃ በእስር በግርሻ በስራ ማጣትና በወከባ በሚወቀጥበት ጊዜ አንድ ቀን ትንፋሽ አግኝቶ በሰላም ያደረ እግዚአብሔር ይመስገን ይላል። ለሰማንያ አምስት ዓመት ሽማግሌ የሚሆነኝን የመንግስትን ካድሬ ካልቾና የሶስት ወር እስር ለጥሮታ ከተሰጠኝ በኋላ ትንፋሽ አግኝቻለሁ። አባገዳ ትንሽ ቆይቶ ራሱ ይሞታል ብሎ ነው መሰለኝ። ይህችን ሁለት ወር ጥፊና እርግጫ የለም፣ ይድብ የለም፣ ቤቲ ማን አደራው ኦነግ ግንቦት ሰባት የለም። በዚህ እግዚአብሔር ይመስገን ብዬ ወደ ሰማይ እንዳላንጋጥጥ ጎረቤት ያለቅሳል፣ ተልተሌ ያለቅሳል፣ ሞያሌ ያቤሎ ያለቅሳል፣ ኮንሶ ያለቅሳል፣ ቡርጂ ያለቅሳል፣ ኦጋዴን ያለቅሳል፣ ወሎዬ ያለቅሳል፣ ወለጋ አሩሲ ያለቅሳል፣ ክርስቲያኒ ባታዊ ገዳም በሙሉ ሞሎክሴ ያለቅሳል። አለም በቃኝ ያለ ሞሎክሴ ዳዊቱን መስቀሉን እንዳነገተ ገዳም ውስጥ በመትረየስ እየተቆላ ሬሳውን ማነሳ የለም። ወያኔ አምሳ አለቃና መቶ አለቃ ጀላቢያ ለብሶ ሼክና ኢማም እኔ ነኝ አላዛ እስላም ሁሉ አሸባሪ ነው እያለ ዛሬ ወሎና የአዲስ አበባ እስር ቤት የአሰላና የከሚሴ እስር ቤቶች እስላም ሞልቶባቸው መስጊድ መስለዋል። ልጄ ዋቆ ዛሬ ኢትዮጵያ ህዝብ እንደተረገበ ህዝብ ነው። ይሄ ባሉዳ መንግስት እኛን የሚገርፍበት ሽመልና አለንጋ እንደ ኢራስ ጸጉር አብዝቷል። የኢትዮጵያ ህዝብ እግዚአብሔር በሰራው ድርቅ እና ጎርፍ ይገረፋል፣ በአባለዚሪ በሽታ ይገረፋል፣ በኑሮ ውድነት ይገረፋል፣ በስራ ማጣት ይገረፋል፣ በድህነት ይገረፋል፣ በወያኔ ካድሬ ይገረፋል። ይሄ መሰሪ መንግስት አንዱን ጎሳ በአንዱ ላይ እያስነሳ የኢትዮጵያ ልጅ በእርስ ፍጅት ይገረፋል። አንዱን ሃይማኖት ላይ እያስነሳ አማኞችን ያጨራርሳል። ህዝብ በጥላቻ በበቀል ዱላ ይገረፋል። ልጄ ለዚህ ነው እኛ ሀገር ለእግዚአብሔር ሰላምታ እንኳን መልስ መስጠት ችግር ይሆናል። አሮጌውን ቅጣትን ናፍጠኛ ድምቂተኛ ጠባብ ኪራይ ሰብሳቢ ኦነግ በማለት የሚወርድብንን ዱላ ስንለምድ ሌላ አዲስ ዱላ አምጥቶ ኢስላም አክራሪ ናውጦኛ ኦርቶዶክስ የሃይማኖት መንግስት መስራች ወዛታ እያለ በአዲስ ድብደባና በአዲስ እስር ቤት የኛን ስቃይ ያስቆጠረ ነው። በደቡብ ይሄው መንግስት ሆን ብሎ ጎሳና ጎሳ ያፋጃል። በየቦታው በሃይማኖት ሊያፋጃል ጠመንጃ እየከፋፈለ ነው። የደሃ ደም ከውሃ በላይ ረከሳ። ነውሪና ግፍ የምትጠየፍ ኢትዮጵያ የጉድ አገር ሆና የበደላ የተካሰ ተበዳይ ይፈረድበታል። ልጄ መከታዬ ዋቆ አባገዳ ባካችሁ ሄድ የበሰበሰ መንግስት ዝም አትበሉ። ዱላውና ቅጣቱ ያለቀበት ወያኔ ኢህአዴግ አሁን ደግሞ አዲስ ጅራፍ ይዞ መጥቶ ጀርባችሁን አሳዩ እያለ ነው። ኢትዮጵያን እስላምና ክርስቲያን አንድ ላይ ለመውቀጥ አዲስ ሙቆጫ በሃይማኖት ስም ይዞ ከታፍ ብሏል። መስጊድ ጎን ቤተክርስቲያን ትከሉ ብሎ ክርስቲያኖችን ያስገድዳል። ከዚህ ውጪ ሌላ ቦታ አልሰጥም ይላል። መድኃኔዓለም ቤተክርስቲያን ጥግ መስጊድ ገቡ ብሎ እስላሞችን ያስገድዳል። ከዚህ ውጪ ሌላ ቦታ የለም ይላል። ይሄንን ቁርኩስ ስራ ለወያኔ የሚሰሩ እስላምና ክርስቲያንን የሚሉ በየስራቸው ወሽቆ
እያስጨበጨበ ነው። እነዚህ ሆዳም ክርስቲያኖችና እስላም ነን የሚሉ ናቸው። አብሮ የኖረን የኢትዮጵያ ክርስቲያንና እስላም ወያኔ ሙቀጫ ውስጥ ያስገብቶ አንድ ላይ ለማስወቀጥ ዘፈኑን የሚያቀልጡት ይዋቆ ዛሬ ኦሮሞና አማራ ከምባታና ኡራጌ ሁሉም የኢትዮጵያ ልጆች እርስ በርስ መገለማመጣቸውንና መወነጃጀላቸውን ይዘው አንድ ሲሆኑ አንድ ድምጽ ማሰማት ሲጀምሩ በተመንግስትና ቴሌቪዥን ላይ ብቻውን የቀረው ይሄ ኢብዲ መንግስት ኢትዮጵያ ውስጥ ሲጋባና ሲዋለድ ቁጥር የሌለ ዘመን የኖረን ክርስቲያንና እስላም አንድ ላይ ለመቀቀል ድስት ሲጥልልም አትበሉ። ልጄ ዋቆ እስቲ አንተ ልብ በለ የአንተን ታናሽ እህት በሬዱ አባገዳ የሼክ ሁሴን ሙስጣፋ ልጅ ሳብሪን አግብታ 6 ወልዳለች። ይሄ ነው የበሬዱ ልጆች የአንተ ልጆች እነጋዲሳኔ እንዲጨርሱ ያንተና የአሊ ልጆች ደግሞ የበሬዱ ልጆችን አንገት ቆርጠው እንዲጥሉ የመለሰ ዜናዊ ውቃቢ ጩቤ የሳለ እያደለ ነው። ማን ላይ ሳይፍ ያነሳል? ልጄ ለማን ተብሎ በምን ምክንያት ይሄን ጉድና ሴራ አትበሉ። ኢትዮጵያ ክርስቲያንና እስላም አብሮ ማለት አለበት። ኢትዮጵያ ውስጥ ማነው ንጹህ ጎሳ? ማነው ንጹህ እስላም? ማነው ንጹህ ክርስቲያን? እኔ በደጉ ዘመን የት እንደሰራው ታውቃለህ? ቦራና ደግሞ ጎፋ ሁሉ ሀገሬ ነበር። ጎንደር ባለስልጣን ነበርኩ። ሸዋ ሐረር፣ ባሌ፣ አሩሲ፣ ወሎ ሀገሬ ነበር። እኔ ያልሰራሁበት የለም። ኢትዮጵያ ክርስቲያን ሀገር ነው፣ የእስላም ሀገር ነው። ኢትዮጵያ የፈላሻ ሀገር ነው። ኦሮሞ ክርስቲያን ነው፣ ኦሮሞ እስላም ነው። አማራ ክርስቲያን፣ አማራ እስላም ነው። ጉራጌ እስላም፣ ጉራጌ ክርስቲያን ነው። ኢትዮጵያ ለሁሉም የምትበቃ የበቃ ሀገር ነው። ኢትዮጵያ እምነት የሌለው ህዝብም ሀገር ነው። ታርቂ ሲሆን ለእስላም ለብቻ ለክርስቲያን ለብቻ አርዳን ደግሰን አብረን የበላን ይኖርን ህዝብ ነን። የታልታለ በታስካን ስትታደስ እስላም ወንድሞቻችን አሸዋና እንጨት ከኛ ጋር ተሸክመዋል። የመካነ ኢየሱስና የኛ ሰዎች ከእስላም ወገኖች ጋር ተባብረን ነው የታልታለን መስጊድ ሰራን። ልጅዋቆ አንተ ታልታለ ታውቃለህ? የሐጂ አብዱል ጀሊል ቤተሰቦች እስከ ዛሬ ድረስ ለፋሲካ ዶሮ በክርስቲያን አሳርገው እኩለ ሌሊት ከተፍ ብሎ ያስፈስጉናል። እኛም ረመዳን ጾም ሲፈታ ከእነሱ በላይ ተጨንቀን ጨረቃ ታየች አልታየች ብለን ሲመች ባጊ ሳይመች ዶሮ በእስላም አሳርደን ቤታቸው ሄደን አብረን በዓላቸውን እናከብራለን። ዛሬ ማንን ይገላል? ማንን ያጥፋ? በጭራሽ አሁንም እስላም ቤተክርስቲያን ገብቶ ቀብር ለማስቀበር ፀሐይ ላይ ተንቀብቶ የሚውልበት ሀገር ክርስቲያን እስላም መቃብር ሄዶ አልቅሶና አጽናንቶ በሚደጋገፍበት ምድር ሲባት ነጋ የሚባል ሰይጣን የደም ሱስ ማርኪያ እንዳንሆን በሉ። ልጅዋቆ አሁንም ልብ በል። እኔ ማጮ በምቼ ክንዴን ተመትቼ የቆሰልኩ ጊዜ ግራዝማች መሐመድ ፋንታው ይባል የጎርጎራ ሰው ነው። መቀነቱን ፈቶ ክንዴን አስሮ ደሜን ያቆማ የኪሱን ሽምቡራ ሰጥቶ የያዘኝ ጠና ይፈወሰኝ። እሱ እስላም ነው፣ አባቱ ክርስቲያን ነው። እናቴ ፋጡማ ትባላለች ብሎኛል። ልጅዋቆ ባኪ ወና ወያኔዎች የነሱ የስቃይ ሙቀጫ ውስጥ ሳያስገቡን በፊት እስላምና ክርስቲያን ፔንጤቆስጤና ኦርቶዶክስ ሳትባባሉ እጅ ለእጅ ተያይዛችሁ ጩሁ፣ ህዝቡን አስተምሩ። ህዝብ እናንተን ይሰማል። የመለሰ ቃልቻዎች፣ ሙንጣቶችና ሶላቶች ኢሳት ሲለኩሱ ዝም አትበሉ። ኢትዮጵያ ውስጥ ያልተጎዳዳ የለም። ኦሮሞን ገሏል፣ አማራ አማራን ገሏል፣ ቡርጂ ገሏል፣ እስላምን ገሏል፣ ክርስቲያንን ገሏል፣ ክርስቲያንን ገሏል፣ ትግሬን ገሏል። አማራና ትግሬና ኦሮሞ
ኦሮሞና አማራ ሁሉም ክርስቲያንና እስላም ተገዳድሏል። አንድ ቤት ውስጥ ያለ ሰው ይጋጫል። ታዲያ ምን ይጠበስ? የኢትዮጵያ ልጆች ሁሉ አንድ ላይ ወንድማማቾች ናቸው። ወንድማማቾች አብሮ ሲያድጉ ይደባደባሉ፣ ይፈነካክታሉ፣ ይሰዳድባሉ፣ ይበሻሽቃሉ። በቃ በማግስቱ ያው ወንድማማቾች የአንድ እናት ልጆች ናቸው። ሌላ ጠላት ሲመጣ አንድ ላይ ናቸው። አሁን ለነዚህ እርኩሶች ምን አዲስ ነገር መጥቶ ነው ሽርብትን የሚሉት? ልጄ ይሄንን ልማትበሉ የዋቆ አየደ ነገሬ ይሄ ሰሞኑ የሃይማኖት ነገር ሊሆን አቃጠለና ይባለው ያልኩት ነገር ሁሉ ተረሳ። አንጎሬ ላንተ ነግራለሁ ወረቀቱ ሳያልቅ የላካችሁት በኢብሰበሪ በኩል ደርሶኝ ላልከኝ ሰው ያድርሻለሁ። አሁን ሁሉም ነገር ተቀይሯል። እስላሞች ላይ ወያኔ ህዝብ ለማስነሳት በቴሌቪዥን የሚታሳየው ነገር ሁሉ የሀገር መሳቃ ሆና አሁን ሞኝ የለም። ወያኔ ቦረናን መለማመጥ ጀምራለች። ምን እንደሰማች እንጃ። በያቤሎ ጫካ ውስጥ እንደ ድሮ እንደ ልብ መፈንጨት የለም። አሁን ቦረና ቀና ብሎ ሊሄድ ነው። እዝጌር ለእናንተ እድሜ እስቲ ሽማግሌ ምክር ከሰማይ ምክር አለኝ። ይተልተለኔ ቦረና ወጣት ሁሉም ጫካ ከሚገባ ግማሹ ከተማ ገብቶ ይሄን የአባጣይ ከተማ አውዳላይ ሽማግሌና አሮጊት በጥፊ የሚመታ ቢደባድብ ካድሬ ባስተነፍስ ጥሩ ነበር። በፋኖ ጊዜም ሁሉም ጫካ አልገባም። ግማሹ ከተማ ውስጥ ቃፊር ይሆናል። ባንዳ እየጠበቀ ይለቅማል። በግብርና በቀረጥ የሚያስጨንቅኝ ሶላቱ ያሸማቅቃል። ለነገሩ ዋና ነፍሰ በላ ወያኔ ከተማ ውስጥ ነው ያለ። እንግዲህ የሽማግሌ ሐሳብ ነው። ካልጣማ ተውት ሚትዳፍቀኝ ልጄ ዋቆ። እንግዲህ ሲቃይና የግፊ ዘመን አብቅቶ አገር ሰላም ሆኖ ሳልሞት እንድንገናኝ ጸልያለሁ። እንደዚህ ሆነን አንቀርም። እናት ያጣቱ እንባ ለቅሶ እግዚአብሔር ይፍጠር። በጣም ታላቅ ሰላምታ አቅርባለች። እሷም ደህና ሁኒ አባቴ አባ ገዳ ጉዮ